በጣም ደስተኛና እድለኛ ሰው ነኝ ምክንያቱም ከዚህ በኋላ ክርስቲያኖ ሮናልዶ ሊተካ ሊመስልና ሊሆን የማይችል አንድም ተጫዋች ሊመጣ አይችልም ሲል ክርስቲያኖ ሮናልዶ በትናንትናው እጅግ አስገራሚ ንግግር ተናግሯል። ይህን ንግግርም የተናገረበት ክርስቲያኖ ሮናልዶ በትናንትናው ምሽት የሳውዲ ፕሮ ሊግን አሸናፊ ሆነው አልናስር እንግዲህ ክርስቲያኖ ሮናልዶ ወደ አልናስር ከሄደ ከ7 ዓመታት በኋላ ለመጀመሪያ ጊዜ የሳውዲ ፕሮ ሊግን ቻምፒዮን መሆን ከቻለ በኋላ ማለት ነው። በትናንትናው ምሽትም ክርስቲያኖ ሮናልዶ የአልናስርን እንግዲህ የዋንጫ ድልን ከፍ አድርጎ ያነሳለቱ ዋንጫውን ከተቀበለ በኋላ ያደረገው ንግግር ማለት ነው። የሳውዲ ፕሮ ሊግን አሸናፊ የሆነው አልናስር ማለት ነው እንግዲህ ለ7 ዓመታት ክርስቲያኖ ሮናልዶ ከአልናስር ጋር የቡድን አካል በመሆንም እንግዲህ ተጫውቷል ማለት ነው። ከ7 ዓመታት በኋላ እንግዲህ ለመጀመሪያ ጊዜ የሳውዲ ፕሮ ሊግን አሸናፊ የሆነው አልናስር ከክርስቲያኖ ሮናልዶ ጋር በመሆንም እንዲሁም ከመላው የቡድኑ አባላት ጋር በመሆንም ደስታቸው ገልጹ አምሽተዋል። ለክርስቲያኖ ሮናልዶ ለምሽቱ ንግግር ሐሳብ አስተያየታችሁን ኮሜንት ላይ አጋሩን። ፕላስ ምልክቷን መጫን እንዳይረሳ።